የሚኔሶታ ክፍለ ግዛት ዩናይትድ ስቴትስ ምክር ቤት አባል ኢላን ኦማር የዩናይትድ ስቴትስና የአፍሪካን ትብብር ለማጠናከር የሚያስችሉ ስራዎችን የሚሰራ ቡድን ይፋ አደረጉ። የምክር ቤት አባሏ ከሌሎች በርካታ የምክር ቤት አባላት ጋር በመሆን ቡድኑን ለማቋቋም መነሻ የሆናቸውን ምክንያትና ዓላማዋን ይፋ ባደረጉበት በዚህ ስነ ስርዓት የተለያዩ ተወካዮችም ተሳትፈዋል። ትናንት ማምሻው ላይ በምክር ቤቱ ቤተ መጻሕፍት የተካሄደውን ስነ ስርዓት አስመልክቶ የተጠናቀረውን አጠር ያለ ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ቡድኑ የሀገሪቱን ጉዳይ ከሚከታተሉ ባለሙያዎች በአፍሪካ ጉዳይና አፍሪካ ውስጥ ከሚሰሩ የፖሊሲ አውጪዎች ጋር የነቃ ቅንና ተከታታይነት ያለው ትብብር እንዲፈጠር የሚሰራ መሆኑን የተነገረው። በሀገሪቱና በዩናይትድ ስቴትስ መካከል የሚደረጉ የጋራ ትብብር ስራዎችን አጥንቶ ሪፖርት እንዲያደርግ የተሰየመው ቡድን እንደ መሰል የጥናት ቡድኖች ሁሉ በጥናቱ ያገኛቸውን መረጃዎች ተንተርሶ ምክረ ሐሳብ ጭምር የሚያቀርብ መሆኑን ታውቋል። ቡድኑን አህጉሪቱን በሚመለከቱ ፖሊሲዎች ዙሪያ የምናደራጀው በዩናይትድ ስቴትስ እና በአፍሪካ መካከል እውነተኛ አጋርነት ለመፍጠር ነው ሲሉ የምክር ቤት አባሏ ኮንግሬስማን ኢላን ኦማር ተናግረዋል። አያይዘውም ሌሎች የምክር ቤት አባል ባልደረቦቻቸው ከአህጉሪቱ ጋር ሊፈጥሩ የሚችሉት ግንኙነት ምን መምሰል እንደሚችል አመላክተዋል። To try to make sure that my colleagues in Congress are getting the opportunity to connect, to have a deeper connection and conversation with diplomats from Africa here in Washington DC እዚህ ዋሽንግተን ዲሲ ውስጥ ካሉ የአፍሪካ ዲፕሎማቶች ጋር ጥልቅ ግንኙነትና ውይይት ለማድረግ እድል እንዲያገኙና በአንጻሩም ስለ አፍሪካ የሚያስቡ አፍሪካውያን ከዩናይትድ ስቴትስ ፖሊሲ አውጪ ጋር ቀጥተኛ ግንኙነት እንዲኖራቸው ለማድረግ ነው። እናም ያ የአፍሪካን ፖሊሲ ማስቀደም መቻል አለበት። የተሻለ መሆን እንሻለን ያሉት የምክር ቤት አባሏ አፍሪካን በተመለከተ የምናወጣቸው ፖሊሲዎች በተጨባጭ መረጃ ላይ የተመሰረቱ እንዲሆን እንፈልጋለን፣ ያም እኩል ጥቅም የሚያስገኝ ይሆናል ብለዋል። የጋናዋ አምባሳደር አሊማ ማህማም በመድረኩ ከተናገሩት ውስጥ አንዷ ናቸው። ምክር ቤቱ እያደረገ ባለው ጥረት ከአህጉሪቱ ጋር በቀጥታ ለመተሳሰር ያለውን ግልጽነት ያሳያል ሲሉ ነበር ውጥኑ ያሳደረባቸውን ስሜት የገለጡት። I think it's quite a genuine effort to forge strategic partnership with Africa and we are happy about that. ከአፍሪካ ጋር ስትራቴጂያዊ አጋርነትን ለመፍጠር የታለመ እውነተኛ ጥረት ይመስለኛል። በዚህም ደስተኞች ነን። እናም ከኤምባሲያችን አንጻር በማናቸውም ውይይቶች ላይ ለመሳተፍና ለመደገፍ ዝግጁ እንሆናለን። በስነ ስርዓቱ የተሳተፉ በርካታ የምክር ቤቱ አባላትም በአገራቸውና በአፍሪካ መካከል በተለያዩ ዘርፎች ስለሚደረጉ ትብብሮችና የአጋርነት ስራ አስፈላጊነት አጽንኦት በመስጠት ተናግረዋል።